እንዴት አላችሁ ውድ ቤተሰቦቼ? ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ በክፍል 3 ዙረን ተገናኝተናል። ዲና ወደ ሳቤላ ክፍል ገብታ ሳቤላን ቸኮሌት እንድትበላ አድርጋታለች። ልዩ ሳቤላን በምትጠይቅበት ሰዓት ሳቤላ የቸኮሌቱን በላሽው ብስላት ጓጉቼ ነበር ስለጓጓ በላውታለች። በዚህ ጊዜ ንግግራቸውን ማርክ ከውጭ ሰምቶ ወደ ክፍሏ ገብቶ ነበር እና ማን ጋር እየተነጋገርሽ ነው ስላት ፈጣሪ ልክ እንደ ነገራት ነው የሚመስለው። እዚህ ጋር ከትልቁ አባቴ ጋር እየተነጋገርኩ ነው አለችው። ማርክ ግን እንደዛ ብትለው ራሱ አልተዋጠለትም፣ አላመናትም እና ጥርጣሬውን አላቆመም። አሁንም የሆነ ሰው እየተከታተላቸው እንዳለ ተሰምቶታል። ለዲና ማን ነው እየተከታተለን ያለው ብሎ ሲነግራት ምናልባት ያቺ ገረድ ልዩ ትሆናለች፣ እያወቀች እየጠረጠረች ከመጣች ችግር ውስጥ ታስገባናለች ብለው ልዩን ወደ መፍራት ውስጥ ገብተዋል። ወደ ልዩ የመጣው ጫና ደግሞ እየበዛ የመጣ ነው። ሌላኛው ደግሞ የረብቃና የፊ ፍቅር እየተሟሟቀ የመጣ ይመስላል። ዛሬ ቀጠሮ ያላቸው ከረብቃ አባት ጋር ፍቅራቸውን ይፋ ለማድረግ ኤፊም በረብቃ ናፍቆት ውስጥ እንደገባ መተሽ ደባብሰሽ ካለውበት ጭንቀት ውስጥ አስወጭኝ ምናምን እያላት ነው እና ፍቅራቸው እያማረ የሚያስቀና አይነት ነገር ውስጥ እየሆነ ይመጣል። ለአባታቸው ዛሬ የመጨረሻ ነው እቅዳቸው፣ እሱን የሚያሳውቅ ይሆናል። የዲና ክፋትም እንደቀጠለ መጥቷልና ወደ ልዩ ሩም በመሄድ ልዩን እያስፈራራቻት አንገቷን አንቃ ድጋሚ ሳቤላ ጋር ብትገናኝ መጨረሻሽ ይሆናል ገልሻለሁ አይነት ስዛቻ ነው እያስተላለፈችባት ያለችው። ልጁ ግን አሁንም አልተበገረችላትም። ምክንያቱም የነ አብርሃምን መጎዳት የነ ሳቤላን መጎዳት ማየትም አትፈልግም እና ሪስፔክት በሌለው የሰው ልጅ መናገር በሌለበት አይነት ንግግር ነው እያናገረቻት ያለ። ሰራተኛ ነሽ አንቺ፣ የዚህ ቤት ገረድ ነሽ፣ አቅምሽና ያውቀሽ ኑሪ። በቃ ይሄ መባል የሌለበት ማንም ሰው ማንንም ዝቅ ማንንም ከፍ ማድረግ የሌለበትን አይነት ንግግር ነው የተናገረቻት ያለችው። ነገር ግን ልዩ የኔ ምስኪን እርግቧ የኔ ትንሽዬ ምንም እንዳትሆን አቢ መጠርጠር አለበት። ልዩ እንደዚህ የምትሆነው ለምን እንደሆነ ሊጠይቃት ይገባል። ምክንያቱም ብዙ ነገሮችን እየተናገረች ነው፣ አፏ ላይ ነው እንጂ መውጣት እያቃተው ሁኔታዎቿ፣ ድርጊቶቿ፣ ንግግሮቿ ያለችበትን ሁኔታ ይገልጻልና የኔ ልዩ ምስኪን አቢ ሊጠይቃት ይገባል፣ ምንም አይነት ጉዳት ሳይደርስባት። ሌላኛው የማርክና የኤፊ የቁማር ፍጥጫ ነው። ኤፊ በማርክ 500 ሺህ ብር ተበልቷል። ከዚህ በፊት ደግሞ ማርክ የኤፊን ሁለት ቼክ ይዞበታል እና ኤፊ ደግሞ መክፈል አልቻለም። አሁንም በሌላኛው ቁማር እየተበላ ነው ያለ። ረብቃም ወደ ፕሮግራማቸው ለሜት ብደውልለትም ኤፊም ሊያነሳ አልቻለም። ባለዳ ሆኖ ማርክም እሱን ያስጨንቀው ነው ያለ። በዚህ በጣም ታዝናለች ረብቃ። በጣም አዝና በብስጭት ነው ወደ ቤቷ ሄደችው። ስትሄድም በስነ ስርዓት አይደለም ያነጋገረቻቸው አባቷንና ቤቲን። ነገር ግን ቤቲ የኤፊ ናፍቆት ስለነበረባት ምነው ኤፊስ የእሷን መምጣት አይደለም ያየችው፣ የራሷን ፍቅር ነው ማስቀጠል፣ የራሷን ፍቅር ነው የምትወደውን ነገር ነው ማየት የፈለገች እና እህቴ ምንኖች ነው ማለት ሲገባት ኤፊ የታለ ነው ያለችው እና ረብቃና ኤፊ መሀል ላይ ማይሆን ሰይጣን ገብቷል አሁን። ሌላኛው ልዩ ወደ አብርሃምና ሳቤላ ክፍል ለመሄድ ስትሞክር ዲና መንገድ ላይ ትይዛታለች እና ወዴት እየሄድሽ ነው ስትላት ጽዳት ለማስዳት ምናምን ብላ ማስተባበል ሞክራ ነበር። ነገር ግን ዲና ልዩን እየጠረጠረቻት ስለመጣች ልታምናት አልቻለችም እና ከቤት አስወጥታ ኩሽና ውስጥ ነው የቆለፈችባት። ልዩ የእነሱን ደህና መሆን ለማየት ምን ላይ እንዳሉ ለማወቅ በጣም ተጨንቃ ስለነበር አሁንም ወደ ጓደኛዋና ወደ ሙልጭ ደውላ ታማክረዋለች። እሱም ደግሞ ብዙ መንገዶችን ሊነግራት እንኳን ቢሞክር ሊሆንላት ይችላል። መጨረሻ ላይ ግን በመስኮት ዘላ መግባት እንደምትችል ይነግራታል። ልዩም አማራጭ አድርገው ወደ መስኮቱ ትሄዳለች። በመስኮቱ ዘላ ሩም ውስጥ ስትገባም መጀመሪያ አብርሃም ክፍል ውስጥ ስትገባ አብርሃም በጣም ኃይለኛ እንቅልፍ ውስጥ ነበር እና የሞተ ነው የሚመስል። ነገር ግን አብርሃም ከፍተኛ እንቅልፍ ውስጥ እንጂ በህይወት ያለመኖር ሁኔታ ላይ አልነበረም። ምክንያቱም ዲና መድኃኒቱን አልሰጠችውም ነበር። ያ ጅልና ጅላጅል ማርክ መድኃኒቱን አብዝቶ ነበር የጨመረበትና ሾርባው በሰዓቱ በጣም የሚሸት ነበር።
ለዛም ተንኮለኛዋ ዲና እንዳይጠጣው አደጋ መለሰችበት። ልዩም ገብታ ያንን ነገር ስታይ ደንግጣ ወንድሜ አሳዳጊ ምናምን ያለች አልቅሳ ለማንቃት ስትሞክር አሁንም ሊነቃላት አልቻለም። እየሮጠች ከአብርሃም ክፍል ወጥታ ወደ ሳቤላ ክፍል ስትሄድም ሳቤላም በተመሳሳይ ሌላ ዓለም ውስጥ ነው ያለችው። ልዩ በጣም ጭንቀት ውስጥ ገባች። በጣም ውጥረት ውስጥ ናት። አሁን ላይ ይነቃሉ አይነቁም፣ ሙቶ ነው አልሞቱም፣ እንዴት ብዬ ነው ማስረዳቸው ምናምን ብላ ራሷን ተጨንቃ አሁንም አዲስ ጓደኛዋ ጋር ደውላ ማውራቷን ቀጥላለች። ማርክም ወደ አብርሃም ክፍል ገብቶ በደስታ የአብርሃምን በህይወት አለመኖር ሲያይ በደስታ ነበረ እየፈነጠሰ ወደ ዲና የሄደው። ነገር ግን ዲና አሁንም ማርክ ላይ ድራማ መስራቷን አላቆመችም እና ለምንድን እንደዚህ ያደረገው? እኔ እስር ቤት ታስገባኝ ነው ወይ? አብርሃም እንደሞተ አይነት ነገር ነው። ሌላ ድራማ ማርክ ላይ መስራቷን ቀጥላለች። ልዩ አሁንም ከጀርባ ሆና ተደብቃ ትሰማቸዋለች። ማርክ ግን የሚታየው የራሱና የራሱ አላማ ብቻ እንጂ ማን ችግር ውስጥ ይወድቃል፣ ማን ከችግር እንደዚህ ይሆናል ብሎ እያሰበ አይደለም። እና ዲና አብዝታ ማራ ብትናገረውም ጉዳይ ሌላ ትራሱ አልሞከረም። የፈጠረውን ነገር አይታ ልዩ በአቢ ተስፋ ቆርጣ በረብቃ በአቢ ተስፋ ቆርጣ ነበርና አሁን ተደብቃ እያለቀሰች ባለችበት ሰዓት ነው ሳታስበው ከጀርባ መጥቶ ምን እያደረግሽ ነው የሚል ድምጽ የሰማችው። ዞር ስትል ግን ያላመነችውና ያልጠበቀችው ነገር ነው የገጠማት። ያን ጥያቄ ስጠይቃት የነበረው አቢ ነው። ምን ሆንክ አቢ? ምን ሆንክብኝ? ደህና ነህ ወይ ምናምን ብላ በድንገት ስጠይቀው አቢ አሁንም አይምሮ ውስጥ ያለው ልዩ የሆነ ህመም ውስጥ እንዳለች ነው እየጠረጠረ ያለ እንጂ ምን ሆነሽ ነው ምን ተፈጥሮ ነው ብሎ ሊጠይቃት አልሞከረም ነበረ። ነገር ግን ልዩ አሁንም ለማስረዳት እድሉን አላገኘችም። አቢ ጋር ትነጋገርበት በነበረበት ሰዓት ተንኮለኛዋ ዲና መታ ንግግራቸውን አቋርጣ እርቦኛል ምግብ እንብላ በሚል ሰበብ አቢንና ልዩን ትለያያቸዋለች። ልዩ የሆነ ነገር እንዳለ ለአቢ ልታሳውቀው የምትፈልገው ነገር እንዳለ ብትነግረውም አቢ ግን ካለበት ምን አንጻር ይሆን ወይ ልዩን ያልተረዳበት መንገድ ኑሮ ይሆን አይታወቅም። አንደርስታንድ ሊያደርጋት አልቻለም። ቀርቦም ሊያናግራትም አልቻለም። ዲና ተንኮለኛዋ መታ አቢን ወደ ክፍሉ ይዛው ትገባለች። በዛን ጊዜ ግን ለማርክ ያልተጠበቀ ሰርፕራይዝ ነበር የጠበቀው። ሙቷል ብሎ ያሰበው ሰው ከተንኮለኛዋ ዲና ጋር ፍቅር እየሰሩ ነበር የተገኘውና የሚሆነውን ያጣ ማን ነው ምንድን ነው ምናምን ብሎ ሲያገረግ አቢም ሳቀበት። ዲናም ነገሮች እንዲያረጋጋ በሳይን ብታዋራው ማርክ ግን ያልጠበቀውን ነገር ነው ያገኝና በጣም ከፍተኛ ድንጋጤ ውስጥና ማስተባበል ውስጥ ነው የሚታይበት። ነገር ግን እዚህ ላይ ኤቢ ነገሩን የሚያውቅ ነው የሚመስል። አቢ በድንገት መጥቶ ምንድን ነው ያልሽውን ሰምቼሻለሁ ሲላት ማርክና ዲና የሚገቡበት ነበር የጠፋቸው። እሱ ግን ለማለት የፈለገው ፋይናሊ ደደብ የሚለውን ቃል ብቻ ነው የሰማው። ግን ያው ለሱም ለረብቃም እግዚአብሔር ይቆምላቸዋል። በየሁኔታዎቹ መንገድ አይከፍትም። ለነገሮቹ ያሳውቅባቸዋል፣ እንዲጠረጥሩ ያደርጋቸዋል፣ እንዲደነግጡ ነው የሚያደርጋቸውና ማርክና ዲናም ለተንኮለኛ ያው ማስተባበያ ነገር አይጠፋምና አስተባብሎ አስደንግጠው ነው ያሳለፉት። እሱም የዋሁ አቢም በቃ ሁሉን ነገር ተስማሙና ወደ ቁርሳችን እንሂድ፣ ቁርስን ብንበላ ነው የሚሻል ምናምን ብሎ ነገሩን ለማቀዝቀዝ ሞክሯል። ልዩ አሁንም ለአብርሃም እውነቱን ለመናገር መንገድ እየፈለገች ነው ያለችው። አብርሃም ግን ሊጠይቃትና ሊረዳት አልሞከረምና ከደረጃ ላይ ወደኩ በሚል ሰበብ አብርሃም ወደ እሷ እንዲመጣ ብታደርገውም የማርክና የዲና ጥርጣሬ ልዩ ላይ ስላለ ግን ማርክ ለልዩ ሽጉጥ በማሳየት እያረገችው ካለችው ነገር እንድትቆጠብ ሲያስፈራራት በድንጋጤ ወድቃ ከነበረበት ደረጃ ተነስታ ወደ ሌላኛው ክፍል ትሄዳለች። ነገር ግን ልዩ ድንጋጤ ውስጥም ስለነበረች አሁንም ጭላሎ ለሚባለው ጓደኛ ደውላ ስልክ በምታወራበት ሰዓት ማርክ ያስፈራራትን ነገር ምናምን ስትነግረው አብርሃም ተከትሏት ሄዶ ነበርና ሳቤላ ለረጅም ሰዓት ከእንቅልፏ አልነቃችም ነው የምለው። ሳቤላ ምን ብዬ ነው እንደተኛሽ ናት ብዬ የምነግረው ብላ ስታወራ በስልክ ኤቢ ይሰማታል። እና የኤቢ ከጀርባ ሆኖ መስማት ለረብቃ ኤቢ ከጀርባ ሆኖ መስማት ለልዩ እድል እየፈጠረ ነገሮች እንዲጋለጡ ያግዛታል ብዬ አስባለሁ። ያው በአሁኑ ሁሉ ነገር ክፍትፍት እንዳለ ሁሉ ነገር ጥያቄ ውስጥ እንደገባ ነው ያለው።
ሳቢላም ከፍቅረኛዋ ጋር ኤፊ ጋር ረብቃም ከፍቅረኛዋ ጋር ተጣልታለች። አቢም የተወሰነ ያክል ስለ ሳቢላ አውቋል። የዲናና የማርክ ተንኮልም እንደቀጠለ ነው የመጣ። ልዩም ጭንቀቷ ጨምሯል። ያው እንግዲህ ቀጣይ ምን እንደሚሆን አብረን የምናይ ይሆናል። ሰላም ሁኑልኝ። አመሰግናለሁ።